በዚህ አጭር እድሜ ይህንን ወንጌል ይዤ ማገልገል ከጀመርኩ ጀምሮ ሰፈር ከተማ እጁን በአፉ እስኪጭን የኔ የመስፍኔን ስም ቀይሮ ኢንተርናሽናል ፕሮፌት አድርጎ እዚህ መድረክ ላይ አቁሞኝ ዛሬ ለአንድ ሰው ተነብያለሁ። ዛሬ የሰው እጅ እያየሽ የሰው እጅ ስር ሆነሽ እየኖርሽ የሰውን ቤት እያስተካከልክ ልትኖር ያለ ዛሬ ተነብያለሁ። አባት እንድትሆን ጥላ እንድትሆን ለብዙዎች በረከት እንድትሆኚ ዛሬ ታሪክሽን የሚቀይር ኢየሱስ ይመጣል። ያመነ ጮህ አሜን ይበለኝ። ኦፎሌ አጠገባችሁ ያለውን ሰው የሰው እጅ የሌለ ነገር ይቀየራል በሉስ። እግዚአብሔር ምስክሬ ነው ምላችሁ። ዛሬ መጋቢት 9 ነው። አንድ ትንቢት እናገራለሁ። ለምትኖርበት ሰፈር ከተማ መነጋገሪያ ትሆኛለሽ። አሁን እንዳለ ሆነ አትሞታትም፣ ወደ መቃብር አትወርዳትም። እተነብይባል እናገርብሃለሁ። የተራቡትን ሳታበይ፣ የወደቁትን ሳታነሺ፣ የደከሙትን ሳታበይ አታ ዘራፍ እግዚአብሔር እንደዚህ ይልሃል፣ ለብዙዎች ጥላ አደርግሃለሁ። ውሰር ዝገትና ሜፕለ አጠገባችሁ ያለውን ሰው ገፋ ገፋር ገፋ ገፋ ነካ ነካ። ኢየሱስ መጥቷል። ኢንጂነሩ መጥቷል። ነካር ኢንጂነሩ መጥቷል። ዛሬ በሉስ ያለ ቅርጽ የሌለውን ቅርጽ የሚያስይዝ ኢንጂነር ኢየሱስ መጥቷል። እመነኝ ዛሬ ጌታ ምስክሬ ነው ምልሽ። እየተሾካሾኩ ያንቺ ነገር አልፏቸው ይሄዳል። የመስፍኔ ነገር ጥሷቸው ይሄዳል። የኔ ነገር መንታ ሆኖ ይሄዳል። የኔ ነገር ሀገር ሆኖ ይሄዳል። ርገጥና መፈለኝ በጌታ ኦፈሌ አቤት። እኔ የዚች ሴት ታሪክና ዮሐንስ ወንጌል ምዕራፍ 4 ላይ ያለችው ሴት ታሪክ ያቺ ሳምራዊ ሴት ታሪካቸው አንድ ይመስለኛል። ይቺም ሳምራዊ ሴት ሰውን ሸሽታ ከቀትሩ 6 ሰዓት ላይ ውሃ ልትቀዳ ስትሄድ በጠራራ ፀሐይ ኢየሱስ እርቦት እሷን ሊገናኛት በሳምሪያ ያልፍ ዘንድ ግድ ሆነበት ይላል ዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ ሊያልፍ ግድ ሆነበታል። ምንድነው ሲባል ሰው የራቃት ዘመድ የራቃት ጠረን የሌላት ሽታ የሌላት ነገሯ ሁሉ የተዘበራረቀ 5 ሰዎች የተፈራረቁባት ታሪክ የሌለ ታሪኳ የተበላሸ ግን አንድ ቃል አውጥቶ ከተማ የሚያስጠራ ሀገር በጃና ሳታካባ ዛሬ ያለህበት ነገን አይወስንም። ዛሬ ያለህበት ነገን አይከለ እኔ ዛሬ ለአንድ ሰው ልተነብይ መጥቻለሁ። መታወቂያችን ይቀየራል። ስማችን ይቀየራል። ኦፎለ ጌታ ኢየሱስ ክርስቶስ 1-3 ነገሮችን ተናገራቸው። 1-2-3 ለስምዖን ኢየሱስን እንድ ብሎ አማ ነቢይ ቢሆን ኖሮ ማን እንደሆነች ያውቃት ነበር። እነ ይሁዳና ደቀ መዛሙርቶቹ ደግሞ ብክነት ሆነ። ይሄ እኮ 300 ዲናር በላይ ስለሆነ ተሽጦ ለድሆች ተቆርቁሮ እኮ አይደለም፣ ለድሆች ተጨንቆ አይደለም። ይሁዳ እንደዛ አለ። ሶስተኛ ደግሞ እቺን ሴት ማንነቷን ሳቅ እንዴት እግሩ ስር ሰውነቱ ስር ያስጠጋታል እያሉ መንኮሻኮሽ ጀመሩ። የሚሉትን ሁሉ ሰምቶ ከጨረሰ በኋላ ኢየሱስ አንድ ቃል ብቻ ነው ጣል ያደረገ። ምን አታርጓት? አታድክሟት። አንድ ሁለተኛ ተዋት። ደስ አይልም? ተዋት። ሶስተኛ ያላቸው እንደዚህ ነው፣ አትሟት። ዓለም ጨርሳት ሰፈር ሁሉ አምቷት የጨረሰ ጨርቆና የመጣች ሴት ናት። ተዋት፣ አታሟት፣ አትነካኳት አለ። በዚህ ቃል ብቻ ኢየሱስ ክርስቶስ የዚችን ሴት ዴስቲኒ ቀየረ። እዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች በዚህ ዘመን እያጎረሱን እኮ ነው የሚያሙን። እንደ ስምዖን እያበሉ እኮ ነው የሚያሙን። እየሰጡን እኮ ነው 44 ዓመት የሚለቁብን። ካጠጡን ካበሉን በኋላ 44 ዓመት ይለቁብናል።
እያበላው እያጠጣው ስምዖን ኢየሱስን ያመዋል። ስምዖን አለ መለሰና ኢየሱስ የልቡን ሐሜቱን በልቡ አነበበና ጀግና እኮ ነብይ ነው ኢየሱስ። ስምዖን አለ አንተ ቤት እስከገባው ሰዓት ድረስ ለእግሬ እንኳን ውሃ አላመጣም አላቀረብክም። እሷ ግን በእንባዋ አለ እግሬን በእንባዋ አበሰች ሳይሆን አጠበች። አንተ ቀዝቃዛ ውሃ እንኳን አምጥተህ እግሬን እንኳን አላጠብክ። ነቢይ ቢሆን ብለህ እኔን ታማለህ? አንተ እንኳን እኮ ደጅ ያሉ ፈሪሳውያን ሰዱቃውያን ሕግ አዋቂዎች ያግሮመረሙን ያን ኬላ ጥሼ ገባሁት እንዴት ለምጻም ቤት ይገባል እያሉ ያን ሁሉ ባውንደሪ አሪፌ መጥቼ አንተ ነቢይ ቢሆን ብለህ ታመኛለህ? እሷ ከገባች ሰዓት ጀምሮ እግሬን እያጠበች እያለቀሰች ቀና እንኳን ብላ ላየችኝ። ቀና ብላ እንኳን ቀና ማለት አልቻለችም። አንተ ግን በልብህ ትንኮሻኮሻለህ። ኢየሱስ እንደዚህ አለ። ለስምዖንም መልስ፣ ለደቀ መዛሙርቶችም መልስ፣ ቤት ውስጥ ሊበሉ የመጡ ታዳሚዎችም መልስ እንዲህ ብሎ ሰጣት። አታርክሟት። ምን አታርጓት? እድሜሽ 20-30 ዓመት እየተከተለ በመረጃ በማስረጃ ያደከማችሁ ያዛላችሁ ትጥቃችሁን ያስፈታ ዛሬ ሰው ካጠገባችሁ ተለይቷችሁ እንደሚሄድ በኢየሱስም ተለይቷችሁ ይሄዳል። ሄሎ አዲስ አበባ ተለይቶ ይሄዳል። ያደከመህ ነገር ዛሬ ተለይቶ ይሄዳል። ኦፎል አንድ ደቂቃ ያደከመህ ነገር እስኪ ከጎናችሁ ያለውን ሰው ያደከመህ ነገር ትቶ ይሄዳል በሉ። በቃ ዛሬ ያለኝ መልእክት ይሄን ይኸው ስሙን 30-40 ዓመት ከተወለድክ እድሜ ጀምሮ የቤት ቁጥርህን የስልክ ቁጥርህን ይዞ እግር በእግር እየተከተለ ያደከመ መንፈስ ካለ እርግጠኛ ሆኜ እንደ እግዚአብሔር ነብይ ሆኜ ልንገርህ ዛሬ ይፋታሃል።